እንደምን ሰነበታችሁ? ሰላም ናችሁ? ሁሉ መልካም? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያለሁበትም አካባቢ በጣም ሰላም ነው። እናንተስ እንዴት ናችሁ? ክብሩ ይስፋ። አንድ ነገር ልነግራችሁ ፈልጌ ነው በዚህ የተከሰትኩት። እሱ ምንድን ነው? አንዳንዴ በእውነት የምናደርጋቸው ነገሮች እኛ ብንሆንስ እያልን ብንቀጥል መልካም ነው። ሁላችሁን አይመለከታችሁም። የሚመለከተው አካል አለና ይወቀው። አንዳንድ ሰዎች በሁለቱም ጾታ ነውና ከተለያየ ሁኔታ ማለትም እኛ እናውቀውም በምንም ይሁን በምንም እኛ የምናውቀው ነገር የለም። ራሳቸውን ስተው ማለትም አእምሯቸውን ስተው ምናልባት እርቃናቸውን ሊሄዱ ይችላሉ። አሊያም ደግሞ ከመንገድ ላይ ቆሻሻ ምናምን ሊሰበስቡ ይችላሉ። አሊያም ብቻቸውን እያወሩ የሚሄዱ አሉ። በሰውኛ ንግግር ያበዱ የሚባሉ። እኔ ግን አእምሯቸውን የሳቱ ብዬ ለመናገር እሞክራለሁና ምንድነው እነዚህ ሰዎች ሆነው በዚህ ደረጃ የደረሱት ምን ሆነው ነው ብለን ልናስብ ይገባል። ነገር ግን በተቃራኒው እነሱ ላይ የማይገባ ድርጊት የምናደርግ ሰዎች አሉ። ድንጋይ እንወረውርባቸዋለን፣ ቆሻሻ ውሃ የሚደፉባቸው ሰዎች አሉ። በዛው ልክ ደግሞ የሚመቷቸው፣ የማንቋሽሿቸው፣ የሚገፈትሩ በተለያዩ ሁኔታዎች ለጉዳት የሚዳርጉ ሰዎች አሉና እናንተ ሰዎች እነዚህ ሰዎች ቦታ ላይ የምትወዳችሁ ማንኛውንም የምትወዱትን ሰዎች አስቀምጡና ቼክ አድርጉ። ምንድን ነው የሚሰማችሁ? አሊያም ደግሞ ራሳችሁ ብትሆኑስ? እና በጣም ነው የሚደብረው። እነዚህ ሰዎች ወንድም አላቸው፣ እህት አላቸው፣ አባት አላቸው፣ እናት አላቸው፣ አሊያም ቤተሰብ አላቸው። ከሰውን የተወለዱት ሰው ናቸው። ነገር ግን ከጊዜ ሁኔታ የተነሳ እንደዚህ ሆነዋል። ከምንም አንግል ሊሆኑ ይችላሉ፣ አናውቅም። ነገር ግን ሆነዋል። በቃ ግን እኛ ምንድን ነው እያደረግናቸው ያለው? ስለዚህ የሚደረገው ድርጊት በጣም የሚያስጠላ ነውና ባታደርጉ መልካም ነው። ምንም ማድረግ ባንችልም እንኳን አንንካቸው። ከቻለን ልንተባበር በምንችለው መንገድ፣ ካልቻለን ግን ባንጎዳቸው መልካም ነው። እና በጣም ነው የሚያስጠላው። የዛን ጊዜ ልትስቁ ትችላላችሁ፣ አሊያም የሆነ ነገር ሊያስደስታችሁ ወይንም ሰው እንዲስቅላችሁ እያደረጋችሁ ሊሆን ይችላል። ግን ይደብራል። ሰው ናቸው። እናም ከእንደዚህ አይነት ድርጊት ብንቆጠብ መልካም ነው እላለሁ። አመሰግናለሁ። ቸር ሰንብቱልኝ።